እንዲህ የምትሉ ሰዎች እኔ በጣም ነው የምታናዱኝ። በተለይ ወሎ እየሆናችሁ እኛ ሙስሊም ነን እንደዚህ ምናምን የምትሉ ሰዎች የወሎ እስልምና እንዴት መጣ? ዛሬ ደግሞ እናንተ ታሪክ የማታውቁ መሀይሞች ዛሬ ታሪካችሁን ረስታችሁ ደግሞ እኮ ስልጤና ኦሮሞን ትሳደባላችሁ። ስልጤና ኦሮሞ በኬ ላይ እኮ የሞተ እኮ ነው። ቦሩ ሜዳ አብሮ እኮ የሞተ እኮ ነው። የኦሮሞ ሙስሊም እና የወሎ ሙስሊም ስልጤ በለው የሀርላ የይፋት የአጠቃላይ ይሄ የስልጤው ጎሳ እስከ ሀረር ድረስ ብትሄድ እኮ አንተ ጋር የሞተ ለአንተ የሞተ አንተን የደበቀ እኮ ነው። በአፋር ብትስከና አሊሚራ ይሄን ሁሉ እኮ ሄደው ነው እስልምናቸውን ያቆዩት እኮ። አጼዎቹማ እኮ እናቃጥላለን እንገላለን። እነ ቴዎድሮስ ከታች እነ ዮሐንስ ከወዲያ ስንት ነገር ነው ወሎ ላይ ያደረሱት። ወሎ እኮ ሳሩ እኮ የሙስሊም ደም እኮ ነው ያበቀለው። አታውቁም እንዴ? እናንተ ጅሎች? ድሮ እኮ አያትና አባቶቻችሁ እኮ አንዳንድ ቦታ ላይ አሁን ሁሉም ቦታ አይደል፣ አንዳንድ ቦታ ላይ መስቀል ተወቅሮ የምታዩት መስቀል እንደ ጌጥ የሚያንጠለጥሉት እኮ እንደዛ እንዲያምኑ ተደርገው እኮ ነው። በጭቆና እኮ ነው። አታውቁም እንዴ? እናንተ እኮ ከዛ ትውልድ እኮ ተፈጥራችሁ ዛሬ እንዴት አጼዎችን መልሳለሁ የሚል ሰው ሚኒሊክ እዝ ቴዎድሮስ እዝ ብሎ ሲመጣ እንዴት ትቀበላላችሁ? እንዴት? ኧረ አስቡ። ታሪክ ጠይቁ፣ ተማሩ፣ ከድንቁርና ውጡ ለማለት ነው የምፈልገው። እስኪ ምናልባት እዚህ የሚታይ አፋር ነህ ማነህ?